ኢትዮጵያ ምን ተብላ ታወቃለች በስፓይሩሊና ሳይንቲስቶች ዘንድ? ላንድ ኦፍ ስፓይሩሊና ሌክስ። እንደ ኢትዮጵያ ብዝሃ ሕይወት ኢንስቲትዩት እንደ መንግስት ተወካይነቴ ኤቲኬር ለብዝሃ ሕይወት ትልቅ ክብር የሰጠ ካምፓኒ አድርጌ ወስጄዋለሁ። ትክክለኛ ምግብ ካርቦሃይድሬት፣ ፋት፣ ፕሮቲን፣ ሚነራልና ቫይታሚን ከውሃ ጋር ያለው በአንድ ሳህን ላይ ማለት ነው። ይህንን ያላት አንዲት ብቸኛ ፍጥረት ብቸኛ ዝርያ ስፓይሩሊና ብቻ እንደሆነች ሳይንስ መስክሯል። እንግዲህ የከበረ ፊርማቸውን እያሰፈሩ ነው። ከልብ አድርጋቸው አመስግኗቸው። እንኳን ደስ ያላችሁ። ሐሳብ በረቀቀበት ቴክኖሎጂ በነጠቀበት በዚህኛው ዘመን ሀገራት በአየር ንብረት ለውጥ፣ በጦርነት፣ በድርቅና ተያያዥ ጉዳዮች ሳቢያ ዜጎቻቸው በምግብ እጥረት እና ቅንጨራ እየተጠቁ ነው። ይህ ጉዳይ ለአህጉራችን ለአፍሪቃም ብርቅ አይደለም። በዚህ ረገድ ሀገራችን የሰቆጣ ዲክላሬሽንን እንዲሁም የተለያዩ የምግብ ዋስትና ስትራቴጂዎችን በመቅረጽ ከሀገር ምርታማነት የመነጨ በሳይንስና ምርምር የተደገፈ የፕራይቬት ሴክተር ያካተተ ዘርፈ ብዙ ስራዎችን እየሰራች ትገኛለች። ዛሬ የሰለጠኑት ሀገራት ከሕክምና ኢንዱስትሪ ባሻገር ወደ ፕሪቬንቲቭ ሄልዝ ኒውትሪሽን እና የዌልነስ ኢንዱስትሪ የተሸጋገሩበት ወቅት ላይ እንገኛለን። ዛሬ የዌልነስ ኢንዱስትሪው ከ5.5 ትሪሊየን በላይ የሀብት እንቅስቃሴ የሚደረግበት ኢንዱስትሪ ነው። ከዚህ ውስጥ 1.1 ትሪሊየን በላይ የሚሆነው ጤናማ አመጋገብ፣ ኒውትሪሽን እና ሰፕሊመንት ዘርፍ እንደሆነ ጥናቶች ያሳያሉ። እንግዲህ በዚህ ረገድ ስፓይሩሊና ሀገራችን የቀረጸችውን የምግብ ሉዓላዊነት ከማሳካት ብሎም ተርፎም በዌልነስ ኢንዱስትሪው ከፍተኛ ሚና የሚጫወተውን ሱፐር ፉድ የሆነውን ይህንን ስፓይሩሊና ከመጠቀም አንጻር ያለው ፖቴንሻል ቀላል ነው የሚባል አይደለም። ሀገራችን እያደገ ያለውን የዌልነስ ኢንዱስትሪ ላይ ግንባር ቀደም ተዋናይ በማድረግ እና ሀገራዊ ተያያዥነት ያላቸውን የስርዓተ ምግብ ተጓዳኝ ተግዳሮቶችን ከመቅረፍ አንጻር ስፓይሩሊና የሚጫወተው ሚና ቀላል እንዳልሆነ እኛም በራሳችን በሰራነው የፊዚቢሊቲ ስተዲ እና ፕሪሊሚነሪ ስተዲዎች ማየት ችለናል። ይህንንም እውን ለማድረግ ሳይንስና ምርምር መሰረት ያደረጉ ሀገር በቀል መፍትሄዎች በጣም ወሳኝ እንደሆኑ ተረድተናል። በዚህ ረገድ ድርጅታችን ኢቲኬር ዛሬም እንደቀደምቱ የችግሩ አካል ሳይሆን የመፍትሄው አካል በመሆን እጅግ በዘርፉ ጥቅም ያለውን ሀብታችንን ኮመርሻላይዝ ለማድረግ ቆርጦ ተነስቷል። እንግዲህ እንደምታውቁት በቡልቡላ ኢንተግሬትድ አግሮ ኢንዱስትሪ ፓርክ 1.5 ሄክታር መሬት ወስደን ስቴት ኦፍ ዘ አርት የሆነ የስፓይሩሊና ፋርም እና የማቀነባበሪያ ፕላንት እየሰራንና እያጠናቀቅን እንገኛለን። እንደምታስታውሱት በቅርቡ የኢፌድሪ የህዝብ ተወካዮች ምክር ቤት የሰው ሀብት ስምሪትና ቴክኖሎጂ ቋሚ ኮሚቴ በተለይ በተከበሩ ዶክተር ነገሪ ሌንጮ የተመራ የኮሚቴ መጥቶ ጉብኝት አድርጎ በጣም እጅግ ተደንቀውና ተደስተው እንደዚሁም ደግሞ ይህንን ፕሮጀክት ከግብ ለማድረስ መንግስት አስፈላጊውን ድጋፍ፣ ክትትልና ትብብር እንደሚያደርግልን ቃል ገብተውልን ሂደዋል። እንግዲህ ዛሬም አጋርነት የምንፈራረመው የስፓይሩሊና እና መሰል ሀብቶችን በቴክኖሎጂ በጥናትና በምርምር የግሉ ሴክተር በስፋት እንዲጠቀምና ለገበያ እንዲያቀርባቸው የመንግስትን ምን ያህል ጽኑ አቋም እንዳለ የሚያሳይ ይመስለኛል። ታዲያ እንዲህ ያሉ ፕሮጀክቶች መሰረታቸው ጥናትና ምርምር፣ ሳይንስና ቴክኖሎጂ እንደሆነ ይታወቃል። ከዚህ አንጻር እንግዲህ ቁጭት የወለደው ወይም እንደሚባለው ከቁጭት የመነጨ ቅንጨራነትና የድህነት በኢትዮጵያ የተሰኘ መጽሐፍን የጻፉ ላለፉት ከ25 ዓመታት በላይ በአዲስ አበባ ዩኒቨርሲቲ በተፈጥሮ ሳይንስ ኮሌጅ በፕሮፌሰርነት ማዕረግ እያስተማሩ የሚገኙ በአሜሪካን ሀገር የማይክሮ አልጌ ማብዛትና ጥራት
ጥበቃ ዋና ተመራማሪ ሆነው ያገለገሉ በተለያዩ የአውሮፓና የዓለም ሀገራት ላይ የተዘዋወሩ ስለዚሁ ስለ ስፓይሩሊናና መሰል የባዮቴክኖሎጂዎች ጥናቶችንና ምርምሮችን ያደረጉ በድርጅታችን ኢቲኬርም የስፓይሩሊና ሊድ ሳይንቲስት በመሆን ፕሮጀክቱን እውን ለማድረግ ቀን ከሌሊት እየተጉ የሚገኙት ዶክተር ሀብቴ ጀቤሳ እንግዲህ የቴክኒካል ፋውንዴሽኑንና የፕሮጀክቱን ነባራዊ ሁኔታ በተመለከተ መድረኩን እሳቸው ይይዙና አጠር ያለ ገለጻ ወይም ፕሬዘንቴሽን ያደርጉልናል። እባካችሁ በአክብሮት ዶክተር ሀብቴ ጀቤሳን ወደ መድረክ ጋብዙልኝ። በጣም አመሰግናለሁ። እንግዲህ እናመሰግናለን ሲባል የሆነ ደግ ያደረገ ሰው ምን ማለት አለበት? አመስጋኙን ይገባኛል ነው ወይስ አይገባኝም ነው? ይገባኛል ወይስ አይገባኝም? አሁን ብዬ ሳስበው ከጣርኩት ጥረት አንጻር በእውነቱ ይገባኛል። ስፓይሩሊና አብሬን ኦልሞስት አብሬ ነው ያደግኩት። በአሜሪካ ውስጥ አሁን በቅርብ ጊዜ አሁን የሆነ ሊትሬቸር ሪቪው አደርግ ነበርና በአፍሪካ ውስጥ ብዙ ተሞክሮ ደቡብ አፍሪካ ውስጥ ተሞከረ። አንዱ ሰፊ የተባለ ተሞከረ። በቃ በመንግስት መስሪያ ቤት ነው የተሞከረው፣ በግል አይደለም። ምን አሉት? ዋይት ኤሌፋንት ነው ያሉት። ዋይት ኤሌፋንት ምንድን ነው? ዛሬ ምናልባት የምታውቁ ታውቃላችሁ። ዋይት ኤሌፋንት ነው ይሄ አሉ። ዋይት ኤሌፋንት ማለት ገንዘብ አያስገኝም፣ ገንዘብ መብላት ብቻ ነው። ለምን? ነጭ ኤሌፋንት ነጭ አይደለም። ኖርማሊ እንደምታውቁት በሂንድ ውስጥ ኤሌፋንት ለንግድ ነው የሚያገለግለው እና ንጹህ መሆን አለበት። ጭቃ ግን ኤሌፋንት ምን ያደርጋል? ሁልጊዜ ጭቃ ውስጥ ይገባል። ስለዚህ ምንድን ነው ያንን ነጭ ኤሌፋንት ሁሌም ማጠብ ነው። በቃ ማጠቡ መከራ ነው። የሚገርማችሁ እንግዲህ ትልቅ ነው፣ እሱን ማጠብ ነው እና ማጠቡ ያከስራል እና ዋይት ኤሌፋንት ሲንድሮም ይባላል። እና ይሄ የደቡብ አፍሪካው የስፓይሩሊና ፕሮዳክሽን ዋይት ኤሌፋንት ነው። ገንዘብ መብላት እንጂ ማምጣት አልቻለም። ከዛ ዘጉት፣ ብዙ ቦታ ተዘጋ። ገንዘብ እንደዚህ ኢኒሻል ኢንቨስትመንቱ ምንድን ነው? በዘመናዊ መንገድ አልሄዱበትም። በዘመናዊ መንገድ እንደ ፋክተሪ የሄዱበት እነ ኤርዝራይዝ እነ ሲያኖቴክ ቻይና ውስጥ በጣም በሺዎች የሚቆጠሩ ቶን የሚያመርቱት አሁን የትና የት ደርሷል? ትላንትና ማታ አንድ ሊትሬቸር ሳነብ ነበር። ይህንን ሊትሬቸር በማነብበት ጊዜ የስፓይሩሊና ችግር አከተመ፣ በቃ ከእንግዲህ ወዲህ እንደ ማንኛውም እህል እናመርታለን ይላል። ለምንድን ነው ተብሎ ስጣፍ ሃርቨስቲንግ እና ድራይንጉ ፐርፌክት ሆነዋል። በቃ ተገኝቶለታል። መሳሪያ ቴክኖሎጂ ተገኝቶለታል። የሚገርመው ነገር ኢንተርኔት ኦፍ ቲንግስ የሚባል አለ። በእሱና በኤአይ ነው የምናመርተው ከእንግዲህ አለ። ስፓይሩሊናን በኤአይ እና በኢንተርኔት ኦፍ ቲንግስ በእሱ ነው የምናመርተው፣ አውቶሜት እናደርጋለን የሚል ነው። ምንድን ነው እዚህ ኢትዮጵያ ውስጥ ከዚህ ነው የወሰዱት። ብዙዎቹ ጃፓን የሄደው እንደገና ደግሞ አሜሪካ የሄደው ሁሉ ቦታ የሄደው ከኢትዮጵያ ነው የሄደው። ኦንላይን ይሸጣል። እስከ ቅርብ ጊዜ ድረስ አላቅም። የኢትዮጵያ አልጌ ኦንላይን በብልቃጥ ትሸጥ ነበር ዘሯ ኢትዮጵያ ግን ምንም አታገኝም። እና የኛ ደግሞ አልጌ በጣም በሚገርም ሁኔታ እዚሁ ስምጥ ሸለቆ ውስጥ የምትገኝ ፀሐዩ ያመቼ፣ ውሃው ያመቼ፣ መሬቱ ያመቼ፣ ለእርሻ የማይሆን ሌክ ቦተም ነው። ይህ ሁሉ እያለ ግን እኛ ምንድን ነው መጠቀም አልቻልም። የኢትዮጵያ እኮ በጣም ይገርማቸዋል። መጠቀም ያልቻልነው ነገር እኮ እጅግ በጣም ብዙ ነው። እጅግ በጣም ሁሉ ነገር ቅጠሎቹ በሙሉ ዋጋ አላቸው። ቅጠሎቹ በሙሉ ከሳይንሱ የበለጠ ደግሞ ቄሶቻችን ያውቁታል። በጣም የሚገርመው ደግሞ እሱ ነው። ከሳይንቲስቶቹ የበለጠ የአትክልቶቹን አጠቃቀም የቤተ ክርስቲያን ሊቃውንቶች በጣም ያውቁበታል። እና ይሄ አሁን ምንድን ነው ኢቲኬር እያደረገ ያለ? ኢቲኬር አንደኛ በጣም ነው የደፈረው። እኔ ራሴ ገርሞኛል። ደፋር ነው። ወጣቶች ይደፍራሉ እና
ሳይንስን ይፈራሉ። የዚህ ሀገር ነጋዴዎች ሳይንስ በጣም ነው የሚፈሩት። እንደ ኤሌክትሪክ ነው የሚፈሩት። ምንድነው የተለመደው? የተለመደው ነገር መሸጥና መለወጥ ነው። ስንት አተረፍክ? ያ ዕቃ ወረደ ሲባል ነው የምትሰሙት። ያንን ዕቃ ወረድክ፣ ስንት ጣውላ ወረደ፣ ስንት ኬሻ ወረደ ሲሉ በየሆቴሉ እሰማለሁ። ያኛው ላቦራቶሪ ተጠገነ ወይ ሳይንቲስቱን ከፈልከው የሚል አንድም ሰው አይሰማም። እዚህ ሀገር ሳይንቲስት መሆን ማለት ያው ምንድነው ከሰውነት መውጣት ነው፣ መረሳት ነው። ጸሐፊና ሳይንቲስት መሆን መሞት ከፈለክ እዚህ ሀገር ሳይንቲስትና ጸሐፊ ነው የምትሆነው። መጽሐፍ ስትጀምር ልጆችን በመስኮት እንደወረወርክ ይወቅ። ምንም አይሆንልህም፣ ሐውልት ነው የሚሆንልህ መጽሐፍ። ከሞትክ በኋላ ነው ስለ አንተ የሚወራው፣ እንደ ፍቅር እስከ መቃብር። እሳቸው ሞተዋል፣ እንዴት እንደሞቱ ሰምተናል። ያ እሳቸው በነበሩ ጊዜ ማንም ዞር ብሎ አያቸውም። አሁን ግን እንደ መቃብር ስማቸውን ሲጠሩ እናያለን። እና ደፍሮ ገብቶበታል ኢቲኬር ከነጋዴዎቹ ወጣ አለ። እንግዲህ ምን ሊሆን ይችላል? ድሮም እኮ አውቀናል፣ በቃ እንደሚወድቁ እኮ አስበናል። ደፍሮ እኮ ነው የገቡ ሊል እኮ ነው። አሁን ቆሞ እያየ ያለው አይወድቁም። ቢሊቭ ሚ አይወድቁም። ትረስት ሚ። እና ጀምረውታል። ደግሞ የሚገርማችሁ ነገር ከላቦራቶሪ ነው የተጀመረው። ከዛ በኋላ ወደ አዳሚ ቱሉ ወሰን። አዳሚ ቱሉ 55 ካሬ ውሃ ላይ እንዴት ይቻላል ወይ? ከላቡ ወጥቶ ይሄ ነገር ይቻላል ወይ? ማምረት እንችላለን ወይ የሚለውን አዎ እንችላለን የሚለውን እንዳውም ሪከርድ ብሬኪንግ ውጤት ነው ያገኘነው። አዳሚ ቱሉ ላይ ፐርፌክት ሆኗል። ሄዶ ፓርላማም ሄደዋል፣ ብዙ ሰዎች ሄደዋል። ብዙ ጊዜ ያልሄደ የለም እዛ ቦታ። አሁንማ በቃ ጉብኝት ነው የሆነው። ቦታውም የተለየ ነው። አይታችሁታል፣ ያያችሁት በቃ ገነት ነው የሚመስለው። በበረሃ ውስጥ ያለ ገነት። 12 አይነት የሚሸቱ እጽዋት አሉ። ሙዝ አለ፣ ማንጎ አለ፣ ፓፓያ አለ። በቃ ግቢው ራሱ ለየት ያለ ነው። ይሄ ሁሉ የሆነው በ1200 ካሬ ነው። ውሃዋ ግን በ55 ካሬ ላይ ነች። አሁን ደግሞ ኢቲኬር ከዛ ወደ ቡልቡላ አግሮ ኢንዱስትሪ ወስዶታል። እዛ ወስዶ 1.5 ሄክታር ላይ ተጀምሯል። በ110 ሚሊዮን ብር ማለት ካፒታል ማለት ነው። ስፓይሩሊናን ፕሮሂቢቲቭ የሚያደርግ ወይም አደገኛ የሚያደርገው ኢኒሻል ኢንቨስትመንቷ በጣም ሃይ ነው። መመስረት ያስፈልጋል። በትክክል ካልተመሰረተ አይሆንም። በቃ እዛ ጋር ነው የሚቆመው። ላቦራቶሪው በጣም ስፔሻል ነው። እንደገና ደግሞ የተለየ እውቀት ኖሌጅ ኢንተንሲቭ ነው። ማይክሮባዮሎጂ ነው እና ነገሩ ከማይክሮባዮሎጂ ጋር ግንኙነት ያለው። ኢማጂን እንግዲህ ጤፍ ትንሽ ነች፣ ያው ከወንድሞቿ ጋር ጎተራ ትሞላለች። ስፓይሩሊና ደግሞ እጅግ በጣም ትንሽ ነች፣ ከጓደኞቿ ጋር እንክብል ትሆናለች። እንደገና ደግሞ ምንድን ነው ዱቄቶና እናሳያቸዋለን። እዚህም አለ መኪና ውስጥ እንዳውም አሁን አለ። እና ያ አሁን የምንጠብቀው ላቦራቶሪ ብቻ ነው። የኢቲኬር አልቋል፣ ላቦራቶሪ ነው አሁን። እሱም ደግሞ ምንድን ነው ይሄ ብዙ ትብታብ ነገሮች አሉዋል። ቁጭ ብለን ስናይ ኢንቨስተሮች እንዴት ሀብታም እንደሆኑ ቀላል ይመስላል። ቀላል አይደለም። ደም አስተፍቶ ነው የአሁኑ ኢንቨስትመንት። እንደ ድሮ ቁጭ ብሎ አይደለም፣ ደም ነው የሚያስተፋው። ሌሊትና ቀን መስራት ያስፈልጋል። እንዴት አድርገን እነዚህ በጣም ትንንሽ የሆኑ ኬሚካሎችን፣ መሳሪያዎችን አንድ ቦታ ተሰባስቦ ከዛ በኋላ ደግሞ በመርከብ ተጭኖ መርከቡ ደግሞ ወደዚህ እስኪመጣ ጊዜ ይወስዳል። የኤልሲውን ፕሮሲጀር ሳይጨምር ማለት ነው። እሱ ደግሞ ራሱን የቻለ በጣም ጊዜ የወሰደብን ይሄ ነው። እኛ በመስከረም ነበር እንጀምራለን ያለው፣ ግን አጓተተን። በቃ ጨረስን። እኛ ሃርድኮር የሆነውን ስራ ጨረስን፣ ግን ኒቲግሪቲው ነው የሚቀረው። አሁን ትንንሽ ነገሮች ናቸው የሚቀሩት። እንግዲህ እግዚአብሔር ከፈቀደ አይ ቲንክ በ3 ወር ጊዜ ውስጥ ምናልባት የመጀመሪያውን ምርት ገበያ ላይ ልናውል እንችላለን። እሱም ብዙ ነገሮች አሉት። እያንዳንዱ ሰው ስፓይሩሊና ያስፈልገዋል። ለምን? ምግባችን ጎደሎ ነው። ትክክለኛ ምግብ ካርቦሃይድሬት፣ ፋት፣ ፕሮቲን፣ ሚነራልና ቫይታሚን ከውሃ ጋር ያለው ነው።
በአንድ ሳይል ላይ ማለት ነው። ይህንን ያላት አንዲት ብቸኛ ፍጥረት ብቸኛ ዝርያ ስፓይሩሊና ብቻ እንደሆነች ሳይንስ መስክሯል። ስለዚህ እኛ አለን። እንግዲህ የምንፈልገው ምንድን ነው? አንደኛ የመንግስት ትብብር ያስፈልጋል። ይሄ ድርጅት የመንግስት ትብብር ያስፈልገዋል። ከመንግስት የምንጠብቀው አለ፣ ከህዝብ የምንጠብቀው አለ፣ ከነጋዴው ህብረተሰብ ካካፋውም በዝግጅቱ ላይ የምንጠብቀው አለ። እንግዲህ እግዚአብሔር ይርዳን። በዚሁ ላይ ባበቃ ደስ ይለኛል። ቅድም እያሉ ነበር አንድ ፕሮጀክት መጀመሩ ብቻ አሁን በቂ አይደለም። የአፈጻጸም የኢምፕሊሜንቴሽን ብቃቱም ወሳኝነት አለው። በተለይ የሳውዝ አፍሪካውን ተሞክሮ ከዚህ በፊትም ሲያወሩት ሰምቻለሁኝ። ያው የሳውዝ አፍሪካው ፕሮጀክት ይመስለኛል አይደል ዋይት ኤሌፋንት የተባለው። የኛ ፕሮጀክት ግን 40 ዓመት ላብራቶሪ ተቀምጦ የነበረውን ፕሮጀክት አንስቶ እየሰራ ያለ ፈጣን አበሾማኔ ነው። ስለዚህ ለኢቲኬር አንዴ ሞቅ አድርጉለት እስኪ። ያው በሀገር ምርታማነት በሀገር ሳይንቲስቶች በሀገር ውስጥ ተሰርቶ በጣም ከሁሉ በላይ ደግሞ የኢምፖርት ሰብስቲቲዩሽን እንደዚሁም ደግሞ ለውጭ ሀገር ገበያ መቅረብ የሚችል ትልቅ የተፈጥሮ ሀብት ነው የያዝነው በእጃችን። እንግዲህ የተፈጥሮ ሀብት በሳይንሳዊ ዕውቀት በመመራት ወደ ዘላቂና እስከ ለብል የሆነ መፍትሄ ከመቀየር ብሎም በፕራይቬት ሴክተሩ ወደ ኮመርሻል ምርታማነት ከማሸጋገር አንጻር እንደ ዛሬ እዚህ አብረውን እንደተገኙት እንደ ኢትዮጵያን ባዮ እንደ ኢቢአይ ያሉ የመንግስት ተቋማት የግሉን ሴክተር በስትራቴጂካዊ አጋሪነት ጋር በጋራ መስራታቸው በጣም እጅግ አስፈላጊና ወሳኝ የሆነ ጉዳይ ነው። እንዲህ ያሉ ስምምነቶች የሀገራችንን የባዮ ኢኮኖሚ በመገንባት የውጭ ምንዛሬን በማምጣት እንዲሁም ደግሞ የኢምፖርት ሰብስቲቲዩት በመሆን ረገድ የሚጫወቱት ሚና ቀላል እንዳልሆነ እናምናለን። በዚህ ረገድ እንግዲህ ከኢቢአይ ተወክለው እንግዲህ የተከበሩ ዶክተር አብዮት ብርሃኑ ወደዚህ ወደ መድረክ መጥተው አጠር ያለ ንግግር እንዲያደርጉልን ወደ መድረክ በአክብሮት እጋብዛለሁኝ። እንኳን በደህና መጣችሁ። ዶክተር ሀብቴ እንግዲህ በዛ ካቴጎሪ ብዙ ጊዜ አንድ ማስታውሰው ምንድነው የአዲስ አበባ ዩኒቨርሲቲ ሁለተኛ ዓመት ተማሪ ሁኜ ማይክሮባዮሎጂ እንማር ነበር እና እዚያ ኮርስ ውስጥ አንዳንድ ባክቴሪያዎች የሚያመጡት በሽታ ቫይረሶችም እንዲሁ የሆነ የመግቢያ ኢንትሮዳክቶሪ ኮርስ እየሰጡን የሚጠቀሰውን ህመም ሁሉ ይሄ ህመም አለብኝ እንዴ ይሄ ህመም የለብኝ ይሆን እያልን በጣም እንጨነቅ ነበር። ዶክተር ሀብቴ ሲያወሩ አንዱ አጠር ቢል ቁመቱ አንዱ ከፍ ቢል በዚህ ካቴጎሪ ውስጥ ነኝ ወይ የሚል አይ ቲንክ ብዙዎቻችን የነበረ ጥያቄ ይመስለኛል። እንዲሁ በዛም ውስጥ ገብተን መጨነቅም ተገቢ አይደለም። ትልቁ ነገር እንዲህ አይነት በተለይ ለሀገር ለህዝብ ጠቃሚታ ያላቸው ፕሮጀክቶች ወደ ስራ ሲገቡ እነሱን እንዴት አድርገን በኢትዮጵያ ያለውን ችግር እንቅረፍ የሚለው ትልቁ ነገር መሆን አለበት። ጭንቀት ይዘን እንዳንሄድ ብዬ ነው። ዶክተር ሀብቴን በጣም አመሰግናቸዋለሁ። ከዚህ በፊት እንተዋውቃለን፣ በብዙ መድረክ እንገናኛለን። እንግዲህ እንደ ኢትዮጵያ ብዝሃ ሕይወት ኢንስቲትዩት ወደዚህ ስንመጣ ትልቁ ነገር ካለንም ልምድ ከሰራነውም ስራ ብዙ ሰርተናል በዚህ ጉዳይ ላይ ይሄ ካምፓኒ ኢቲኬር ይህንን ትልቅ ስራ ይህን ትልቅ የኢንዱስትሪ ግብዓት የሚውል የህዝብ ችግር የሚፈታ ጥበብ ይዞ ሲመጣ እኛ ደግሞ ከሱ ጋር አጋር ሆነን እንደ መንግስት ተቋም ደግፈን አስፈላጊውን መሟላት ያለበትም እንዲያሟላ አግዘን ወደ ስራ እንዲገባ ማድረግ እንግዲህ ትልቁ የኛ ስራ ነው የሚሆነው። እንደው ንግግሬን ትንሽ ፎርማል ላድርገውና ዶክተር ሀብቴ እንኳን ደህና መጡ በድጋሚ። የተከበሩ አቶ ማቴዎስ መባ
የተከበሩ አቶ ሳሙኤል፣ የተከበሩ ዶክተር ሀብቴ ጀቤሳ፣ እንግዲህ እዚህ የተገኘ ነው እንደ ኢትዮጵያ ብዝሃ ሕይወት ኢንስቲትዩት ቀደም ሲል ስንፈራረም ቆይተናል። በተለይ በጄኔቲክ ሀብት ላይ ብዝሃ ሕይወት በርካታ ጉዳዮችን ነው የሚይዘው። ሰው አንዱ ኢቲኬር በስፓይሩሊና ላይ ይህንን መስራት እፈልጋለሁ፣ ይህንን ተሞክሮ ቀስመናል፣ ይህንን ፕሮጀክት ነድፈናል ብለው ወደኛ ሲመጡ እኛም ያን ተቀብለን ገምግመን ብቃት እንዳላቸው አውቀን ይህንን ስምምነት ለመፈጸም ነው እዚህ የመጣ ነው። ስለዚህ እንደ ኢትዮጵያ ብዝሃ ሕይወት ኢንስቲትዩት እንደ መንግስት ተወካይነቴ ኢቲኬር ለብዝሃ ሕይወት ትልቅ ክብር የሰጠ ካምፓኒ አድርጌ ወስጄዋለሁ እና ከፍ ያለ ምስጋና ብታቀርቡልኝ ደስ ይለኛል። ከዚህ በፊት ከ35 በላይ መሰል እንደዚህ አይነት ስምምነቶች ተፈራርመናል። አንዳንዶቹ በከፍተኛ ገንዘብ ገቢ ያስገኙ፣ አንዳንዶቹ ደግሞ እንዲሁ መካከለኛም ወዘተ። ትልቁ ነገር እንደ ኢንስቲትዩት እንደ መንግስት ተቋም አስፓየር የምናደርገው ወይም እኛ የምንፈልገው እንዲሆን የምንፈልገው የኢትዮጵያ ማህበረሰብ ተጠቃሚ ሆኖ ማየት ነው። ዶክተር ጀቤሳ ያሉት እሱን ነው። በተለይ ህፃናት ላይ የምንሰራ ከሆነ ቀጣዩ ትውልድ እንዳሉት እርስዎ ኢትዮጵያን በአግባቡ የሚመራ ሳይንስን የእውነት መሰረት አድርጎ የሚይዝ በተማረው ኃይል የምትመራ ሀገር፣ በተማረው ኃይል ኢንዱስትሪዎቿ፣ ግብርናው ወዘተ ኢኖቬሽኑ ይህ ሁሉ የሚመራው በተማሩ ኃይል መሆኑንም እያመላከተ ነው። እኛ መሰገጥ የለብንም። ሳይንስን እውቀትን መሰረት ማድረግ አለብን። በዚያ መሰረት ትልቅ እመርታ፣ ትልቅ እድገት፣ ትልቅ ብልጽግና እናመጣለን ብለን ነው የምናምነው። ስለዚህ ይህንን ግምት ውስጥ ያስገባ ኢቲኬር ከሎጎ ላይ እያየው ነበር እና ኢቲኬር እናንተ የምትሰጡት ትርጉም እናንተ ያዙት። ግን እኔ እያየሁት ያለሁት ለኢትዮጵያ ልዩ እንክብካቤ ያደርጋል ወይም የኢትዮጵያን ሀብት ልዩ እውቅና ይሰጣል የሚል ነው በአእምሮዬ ውስጥ ያለው። ቅጠል ነች አለ እዛ የምትታየኝ ኬር የሚለው የኢትዮጵያን ብዝሃ ሕይወትም እውቅና ይሰጥ። ዚስ ኢዝ ዋን ኦፍ እነዚህ እውቅና የምንሰጥበት የምናበለጸግበት አንዱ ይሄ ነውና ኢቲኬር በድጋሚ ያመሰግናለሁ። እንግዲህ ብዝሃ ሕይወት ማብራሪያ ውስጥ አልገባም። ብዝሃ ሕይወት በአጭሩ ግን አንድ ዓለም አቀፍ ስምምነት አለ በዓለም ላይ የብዝሃ ሕይወት ኮንቬንሽን የሚባል። ይሄ ኮንቬንሽን 3 ዓላማዎች አሉት። አንዱ ብዝሃ ሕይወትን ማንበር ነው። አንዱ ብዝሃ ሕይወትን በዘላቂነት ጥቅም ላይ መዋል ነው። አንዱ ደግሞ አርክቦትና ጥቅም ተጋሪነት ነው። ዛሬ እዚህ የተገኘንበት 3ኛው ዓላማ ነው። ይሄ ጄኔቲክ ሀብትን ጥቅም ላይ ሲውል ከጥቅሙ ለማህበረሰቡ የተገኘውን ማካፈል ነው። ጽንሰ ሀሳቡ እሱ ነው። ያ ገንዘብ ያ ጥቅም ደግሞ ብዝሃ ሕይወት እንዲነበር በዘላቂነት ጥቅም ላይ እንዲውል ግብዓት እንዲሆን ማህበረሰቡ እንደምታውቁት ለሺህ ዓመታት ለዘመናት ብዝሃ ሕይወትን ተንከባክቦ ነው እዚያ ያደረሰው አይደለ ዶክተር ሀብቴ? እኛም ያገኘነው ጭቱም ይሁን አረንጓዴ ሐይቅ ወይም ሌላ ኪሎሌ ይህ ሀብት ማህበረሰቡ ባያቆየው ኑሮ ዛሬ የለም። ይሄ ማህበረሰብ ተጠቃሚ መሆን አለበት። ኢቲኬር ያንን እውቅና ሰጥቷል። እናመሰግናለን። በዚህ ከሄድን ማህበረሰቡ እውቅና ከሰጠነው ካከበርነው ገና ታፕ ያላደረግነው ገና ያላወቅነው በጣም ብዙ ሀብት ብዙ እውቀት አለ። ያንን እውቀት የተለያየ ምጡቅ አእምሮ ያለው ሳይንቲስት ተመራምሮ የሚያገኘውን ከሸልፉ ደግሞ እንደ ኢቲኬር ያሉ ካምፓኒዎች እሱ ወስደው ወደ ኢንዱስትሪ ቀይረው ፕሮዳክቱን ወደ ገበያ አቅርበው ለሀገር ሀብት ለሰው ደግሞ ብልጽግናን የሚያመጡበት ይሆናል ብለን እንጠብቃለን። ስለዚህ እነዚህ 3 ዓላማዎች ይዞ የኔ የምመራው ተቋም የኢትዮጵያ ብዝሃ ሕይወት ኢንስቲትዩት ለአለፉት 50 ዓመታት ሲሰራ ቆይቷል። እንግዲህ በዚህ ዓመት የወርቅ ኢዮቤልዩ እናከብራለን። ሚዲያዎች በሙሉ ተጋብዛቸዋል። ቀኑን እነግራቸዋለን። በዚህ መንገድ ብዝሃ ሕይወትን መጠበቅ ወይም ማንበር፣ ጥቅም ላይ መዋል እና ከጥቅሙ ለማህበረሰቡ ማካፈል ነው የኛ ተቋም እየሰራ ያለው። እናም ይህንን በአግባቡ ሲተገበበር ቆይቷል። ይሄ ስምምነትም ዋን ኦፍ ዞስት አግሪመንትስ ነው።
ስምምነቱ አስገዳጅ ነው ምናልባት አይደል ኤርሚን? አስገዳጅ ስምምነት ነው የምናደርገው። ይህንን ግምት ውስጥ በማስገባት ነው እንግዲህ እዚህ የተገኘ ነው። እንግዲህ ኢትዮጵያ በጄኔቲክ በጣም ሀብታም ነች። እንደው እግረ መንገድን ለመጥቀስ ያህል ኖት ኦንሊ ስፓይሩሊና አንዱ እንቁ የሆነ ሀብት ነው። ጤፍም እንቁ ነው። ዶክተር ሀብቴ እኔ ፍርፍር አይደለም አክቹዋሊ የበላው ዛሬ በበላ ጥሩ ነበር። ፍርፍር ደግሞ ከእንቁላል ጎን እንቁላል እዛ ጋር ደግሞ ሌላ ፍሩት አይደል ዶክ? እንደዛ ቢሆን ጥሩ ነው። ጤፍም ከዚህ በፊት ስምምነት ተፈራርመናል። ኤስ ዋን ኦፍ ዘ ጎልደን ክሮፕስ። በነገራችን ላይ ጤፍ በጣም ውድ ሀብት ነው እና ኢትዮጵያ የጤፍ ደግሞ ባለቤት ናት፣ መገኛ ናት። ኦሪጅን ጤፍ ከ5 በላይ በጣም ብርቅ የሆኑ የምታዩቸው ጥቁሩ፣ ቀዩ እንደዚህ ምንለው አለ አይደለ? ነጩ ግን እኛ እንደ ክብር ምንበላው ዶክተር ሀብቴ ቅድም ጠቀስ አድርገውታል። አንዷ ላይ ነው ፎከስ የምናደርገው። እነዚህን ሀብቶች እንደ እንሰት ራሱ እንሰት በጣም ፕራዮሪቲ ክሮፕ ነው። ኑግን የመሳሰሉ በኢትዮጵያዊ የሆኑ ከኢትዮጵያ የተገኙ ትልልቅ ሀብቶች አሉ። እነዚህ ሀብቶች ኢትዮጵያ ውስጥ መገኘታቸው ለኢትዮጵያ ትልቅ እድልም ነው፣ አጋጣሚው ነው፣ ለዓለምም አበርክቶ ነው። እነዚህን መንከባከብ ስፓይሩሊናን ደግሞ እንዲሁ ከነዚህ ደምረን የበለጠ ስራዎችን መስራት አስፈላጊ ነው። ይሄ ስምምነት ወደ እውነተኛ ውጤት የሚቀየርበት መሆኑን አምናለሁ። እንደ ተቋም እኛ ሁልጊዜም ከጎናችሁ ነን። መንግስት ይደግፋችኋል። መንግስት ከእናንተ ፊትም ሆኖ ከኋላም ሆኖ ችግሮችን ለመጋፈጥ አብሮ ከጎን ይቆማል። የኢትዮጵያ ብዝሃ ሕይወት ኢንስቲትዩት ከእናንተ ጋር ሁልጊዜ ይቆማል። ከልብ አመሰግናለሁ። ከኢትዮጵያ ብዝሃ ሕይወት ኢንስቲትዩት ዶክተር አብዮትን ከልብ አድርጌ አመሰግናለሁ። ከልብ አድርጋችሁ እስኪ አንዴ በድጋሚ አመስግኑልኝ። ያው መንግስት ሳይንቲስቶችን በደንብ ያከብራል ተብሏል። እኛ ደግሞ ካምፓኒያችን፣ ድርጅታችን ሳይንስና ሳይንቲስቶችን ሁሌም በስራዎቻችን ከፊት እናስቀድማለን። ይሄ እንዲታወቅልን እንፈልጋለን። ምክንያቱም ኢቨን አሁን ኮስሞቲክስ ላይ ራሱ በምንሰራበት ላይ በጣም በዓለም ዙሪያ ታዋቂ የሆኑ በዓለም ላይ እንደውም በጣም ትልቅ የሚባል ፕሮክተር ኤንድ ጋምብለር ፒኤንጂ የሚባል ካምፓኒ ውስጥ ረዘም ላለ ዓመታት የሰሩ ሊድ ሳይንቲስት የሆኑ ከ100 በላይ የፓተንት ራይት ያላቸው ትልቅ ተመራማሪ ኢትዮጵያዊ ተመራማሪ እኛ አገራችን ያው ተመራማሪዎቻችንን አንዳንድ ጊዜ ወይ በማወቅም ባለማወቅም ወደ ውጭ ያደላሉና እሳቸው ጋር እንሰራለን። በኮስሞቲክ ረገድና በስፓይሩሊናም ረገድ ከዶክተር ሀብቴ ጋር እንሰራለን። በሌሎችም በተሰማራንባቸው ቢዝነሶች ሌሎች ቢዝነሶችም አሉን። በተሰማራንባቸው ቢዝነሶች ሁሉ ሳይንስና ሳይንቲስቶችን ከፊት እናስቀድማለን። በዛም ነው የተሻለ ውጤታማነትና ተወዳዳሪነት ይገኛል ብለን የምናምነውና ለምታደርጉልን ድጋፍ ቢሮአችሁም ስንመጣ ቡናውን አቅርባችሁ በደንብ በፍቅርና በደስታ ሁላችሁም ስራችሁን አቁማችሁ ለሰጣችሁን አክብሮትና ከዛም በኋላ በነበሩት ዲስከሽኖች ለነበራችሁ ድጋፍ ሚሊዮንንም እንደዚሁም ኤርሚያስንም አቶ ኤርሚያስንም ከልብ አድርገን እናመሰግናለን። አመስግኑልኝ ለቲሞቹ። እንግዲህ ከፖሊሲ ከጥናትና ምርምር ባሻገር የትኛውን ፕሮጀክት የሚለካው በአፈጻጸሙ ካፓሲቲ ነው ብለን እናምናለን። በዚህ ረገድ የካምፓኒያችን የመጀመሪያው የስፓይሩሊና ፕሮጀክት የመጀመሪያ ምዕራፉን 85% የአፈጻጸማችንን 85% ያጠናቀቅ መሆኑን ስገልጽላችሁ በደስታ ነው። እንኳን ደስ አላችሁ። ከዚህ በኋላ የሚቀረን የላብራቶሪ እቃዎቻችን ከውጭ ኦርደር የተደረጉ ናቸው። ከአውሮፓ ከፖርቹጋል ነው ኦርደር ያደረግነው። የላብራቶሪና መሰል ተያያዥ ማሽነሪዎቻችን እጃችን እንደገቡ በጣም በጥቂት ወራቶች ውስጥ ላብራቶሪዎቻችንም ተጭነዋል። በጥቂት ወራቶች ውስጥ ወደ ኮመርሻል ፕሮዳክሽን ገብተን ስፓይሩሊናን ቁርሳችንን መብላት እንጀምራለን። ከቁርሳችን አንዱ አካል እናደርገዋለን። እንኳን ደስ አላችሁ። የስፓይሩሊና የገበያ ፍላጎት በሀገር ውስጥና ከሀገር ውጭ እጅግ ከፍተኛ እንደሆነ ተገንዝበናል። በዚህ ረገድ ፕሮጀክታችንን ለሀገር ውስጥ ብቻ ሳይሆን ከሀገር ውጭ ላለም ፍላጎት በደንብ የተሻለ እንዲሆን
ጠንክረን እየሰራን እንገኛለን። በዚህ ረገድ የገበያ ፍላጎቱ ያለው የፕሮጀክቱ ነባራዊ ሁኔታ ምን ይመስላል የሚለውን የማይደፈረውን ደፍሮ በእውቀትና ክህሎት የተመራ ቢዝነስን ፈጥሮ ሳይንስን መሰረት ያደረጉ ቢዝነሶችን እየገነባ ያለውን የቢዝነስ ሊቁን አዋርድ ዊነር የሆነውን ሲኦ ምርጡን ስራ ፈጣሪ የድርጅታችንን መስራችና ባለቤት አቶ ማቴዎስ መባን ወደ መድረክ መጥቶ ንግግር እንዲያደርግ በአክብሮት ጋብዙልኝ። እሺ እንደምን አረፈዳችሁ? እንዴት ናችሁ? በጣም አመሰግናለሁ ክብሯን እንግዶቻችን ዶክተር አብዮት ብርሃኑ ከኢትዮጵያ ባዮዳይቨርሲቲ ኢንስቲትዩት እንኳን ደህና መጣችሁ። ጋዜጠኞች፣ የሚዲያ አካላት እንኳን ደህና መጣችሁ። የኢቲኬር ፕሮሞተርስ ማኔጅመንት አባላት ሊደርስ እንኳን ደህና መጣችሁ ለማለት ወዳለሁ። አመሰግናለሁ። ዛሬ በጣም ታሪካዊ ቀን ነው። ይሄ ታሪካዊ ቀን እንግዲህ ኢቲኬር ላለፉት 2 ዓመታት ከ2 ዓመት በላይ ሆኖናል ከጽንሰ ሐሳብ ጀምሮ ከሐሳብ ጀምሮ ከዶክተር ሀብቴ ጋር ተገናኝተን እንግዲህ ከዛሬ 2 ዓመት በፊት ይመስለኛል መጀመሪያ ውይይት ያደረግነው እና እስከ ዛሬ ድረስ ደርሰናል። ቀደም ሳሚ ሲል ሰምታችሁታል 85% የላቦራቶሪ ብቻ ስለምቀር ተብሎ ነበር። ነገር ግን መንግስት በጣም ከፍተኛ ድጋፍ እያደረገልን ስለሆነ ኢቢቲአይ የኢትዮጵያ ባዮ ኢመርጂንግ ቴክኖሎጂ ኢንስቲትዩት ኃላፊዎች ባለፈው በፓርላማ ከተመሩ አባላት ጋር በነበረው ውይይት ፈቅደውልናል። አክቹአሊ ላቦራቶሪያቸውን የመንግስትን ላቦራቶሪ ለጊዜው ምርጥ ዕቃችንኛ እስኪገባ ድረስ ተጠቅመን ማምረት እንደምንችል ስለፈቀዱልን ቀሪ 15% ያቺ ነች ክፍተቷ፣ ሌላ አይደለችም። አብዛኛውን ነገር ጨርሰናል። ስለዚህ በቅርቡ 1-2 ወር ውስጥ በእርግጠኝነት ከተጋንበት እውን እናደርገዋለን ማለት ነው። በጣም ደስ ብሎኛል። እንኳን ደስ አላችሁ። አንድ ፕሮጀክት ተጀምሮ በጣም ባማረ መልኩ ፍሬ እንዲያፈራ 3 ወሳኝ ነገሮች ያስፈልጉታል። የመጀመሪያው ሳይንሱ ነው። ቅድም ዶክተር ሀብቴ በደንብ ተናግረዋል። አይ ቲንክ እዚህ ቤትም የተገኘ ነው 3 አካላቶች ይመስለኛል። 3 አካላቶች አለን። 3 አንደኛው ያው ሳይንሱ ነው። ስለዚህ ሳይንሱ በጣም the most important step ስለሆነ እኔ መጀመሪያ ያገኘሁት ዶክተር ሀብቴ ነው ማለት ነው። ከዶክተር ሀብቴ በፊት በጣም ብዙ ሰዎችን ፈልጌያለሁ። ኢትዮጵያ ውስጥ በስፓይሩሊና ፕሮጀክት ከልጅነት እስከ እውቀት የሰሩ በደንብ እንደ እጃቸው መዳፍ የሚያውቁት ይሄንን ፕሮጀክት በሌሎችም በአሜሪካም በአውሮፓም በተመራማሪነት ያገለገሉ በደንብ በቃ ሊሰሩት የሚችሉ ሰው እንደሆኑ አምነን በጋራ ዲል አድርገናል። የመጀመሪያው ሳይንሱ ነው ማለት ነው። ይሄንን ጨርሰን የመጣ ነው። ይሄ የመጀመሪያው ስቴፕ ነው። ሁለተኛው ስቴፕ we have to stay legal። ምናደርገው ነገር በጠቅላላ ጤናማ ካልሆነ አሁን ዛሬ የምታዩት አክሰስ ኤንድ ሼሪንግ አይደለ? እና አክሰስ ማድረግ ወይም መጠቀም ዝም ብለን ልንጠቀመው አንችልም። ቅድም ዶክተር እንዳሉት ዶክተር አብዮት እንደተናገሩት የኢትዮጵያ ሀብት ኢንዲጂነስ ነው። ይሄ ኤግዞቲክ አይደለም፣ ከደጅ አይደለም የመጣው እዚሁ ሀገር ያለ ነው እና እዚሁ ሀገር ያለ ገበሬ፣ አርሶ አደር፣ ከብቶች የሚጠብቁ የመሳሰሉት ለ1000 ዓመታት ምን አድርገውታል? ይሄንን እጽዋት ወይም ይሄንን አልጌ ተንከባክበው እዛ ሀይቅ ላይ አቆይተውት ነው ዛሬ እኛ የደረስንበት ማለት ነው። ስለዚህ ለነሱ እውቅና ጥቅም ማጋራት አለብን ማለት ነው። ይህንን ደግሞ የሚያስፈጽመው በኢትዮጵያም በአዋጅ ስልጣን የተሰጠው የመንግስት መስሪያ ቤት ወይም ኢንስቲትዩሽን የኢትዮጵያ ባዮዳይቨርሲቲ የብዝሃ ሕይወት ኢንስቲትዩሽን ነው። ስለዚህ ሁለተኛው ስቴፕ ደግሞ ከሳቸው ጋር ከጨረስን በኋላ ወደ እነሱ መሄድ ነው ማለት ነው። ያንን ያደረግነው ባኬን ፎርስ ብዙ ነበረው። በጣም በብዙ ነገር አግዘውናል። ኤክስትራ ማይል በደንብ ሄደዋል ብዬ አስባለሁ። ለዚህ በጣም ትልቅ ክብርና ምስጋና ይገባቸዋል። ስለዚህ ሁለተኛውን ነገር ጨርሰናል። ዛሬ የመጨረሻው ምዕራፍ ነው የተወያየንበት፣ ዲስከስ ያደረግንበት፣ የተደራደርንበት፣ ኔጎሽየት ያደረግነው። ከዚህ በኋላ ስንፈርም እኛ አስገዳጅ ውል ነው የፈረምነው። ወደ ኋላ ብሎ ነገር የለውም። በደንብ ነው ቤኔፊት ሼር ማድረግ የምንፈልገውም የምንገደደውም እናምንበታለን።
ደስተኞችም ነን። ከዛም በላይ ማድረግ እንፈልጋለን። ስለዚህ ይሄ ሁለተኛው ስቴፕ ነው ማለት ነው። ስለዚህ ሁለተኛው አካል ይሄ ነው። በደንብ ሌጋሊቲውን አረጋግጠናል ማለት ነው። ሶስተኛውና the most important እነዚህ ሁላ ነገሮች ተደርገው ምርቱ ተመርቶ ካልተሸጠ ግን ዋጋ የለውም። እንደምታውቁት ስፓይሩሊና በጣም the most important እንደሆነ አውቃችሁታል አይደለ? ይገርማችኋል ግን አርጀንት አይደለም። ሲወሰድ አርጀንትሊ አይወሰድም። አንድ ሰው ራሱን ቢያመው እና እንቅልፍ ቢነሳው ሚስቱን ወይም ባሏን ቀስቅሳ ምን ትለዋለች? ኧረ ራሴን አሞኛል፣ ፓናዶል ስጠኝ፣ ፓራስታሞል ስጠኝ ይባላል አይደለ? ቆይ ነገ በቃ ሲነጋ ይላታል እንዴ? አይባልም አይደል? ምክንያቱም ምን ስለሆነ አጣዳፊ ነው። አጣዳፊ ስለሆነ ማለት ነው። ስፓይሩሊና ልስጥሽ ግን አይላትም። ራሴን አመመኝ ሲባል ስፓይሩሊና ቢወሰድ ወዲያው ይድናል እንዴ? አይድንም። እኔ ጋር ስፓይሩሊና አለ ቢል ምንም ዋጋ የለውም። ፓራስታሞል ነው ለዛኛው የሚያስፈልገው ማለት ነው። ስለዚህ ያኛው ምርት አጣዳፊም ነው ኢምፖርታንትም ነው። እንደነዛ አይነት ምርቶች እንደዚህ አይነት ምርቶች ግን አሁን እንደ ስፓይሩሊና አይነት ምርቶች አጣዳፊ አይደሉም፣ አርጀንት አይደሉም፣ ግን በጣም ኢምፖርታንት ናቸው። ኢቨንቹዋሊ ኢን ዘ ሎንግ ረን በወሰዳችሁት ቁጥር የሚገርም የጤና ጥቅም ታገኙባቸዋላችሁ። ለዚህ አይነት ምርቶች ተስማሚ የሆነው የማርኬቲንግ ፕላን አይነት የዲስትሪቢዩሽን ቻናል አይነት ልክ ኢቲኬር አሁን እየሰራበት ያለው ዳይሬክት ቱ ኮንሱመር በፕሮዳክት ዴሞንስትሬተሮች፣ በፕሮሞተሮች፣ በዲስትሪቢዩተሮች አማካኝነት የሚሻሻጥበት መንገድ ነው። እሱ በጣም ኢምፖርታንት ነው። ሶስተኛው ደግሞ አሁን ያሉት እነዚህ ሰዎች ናቸው ማለት እነዚህ ሊደሮች ናቸው፣ ፎሎ ያደርጋሉ። ስለዚህ ስፓይሩሊና መመረቱ ብቻ አይደለም፣ ሌጋሊ መመረቱ ብቻ አይደለም። ኢምፖርታንቱ የሚያዘልቀው ምኑ ነው? መሸጥ መቻሉ ነው። ሊሸጥ የሚችለው ደግሞ አሁን ያልኳችሁ ነው። ዓለም ላይ ያሉት ስፓይሩሊናን እያመረቱ ያሉ በጣም ትልልቅ ፋብሪካዎች ምርቶቻቸውን ወይ ለእንደነዚህ አይነት ዳይሬክት ሴሊንግ ካምፓኒዎች ነው የሚያቀርቡት ወይም ደግሞ ራሳቸው በዳይሬክት ሴሊንግ መንገድ ነው የሚሸጡት። ምክንያቱም ሰው ምን መደረግ ስላለበት አርጀንት ስላልሆነበት መኮርኮር ስላለበት በየወሩ እየተንኳኳ ጨርሰዋል መሰለኝ በእንትኑ መሰረት ይኸው አምጥቼልሃለሁ ዛሬ መባል አለበት። እንዴት ነው መባል አለበት። ይረሳዋል። የጤና ጥቅም እየሰጠው እንዳለ ይረሳዋል። ያው ታሞ የተነሳ ፈጣሪውን ረሳ ይባላል አይደለ? እና እየወሰደ ራሱ በቃ ይረሳዋል። የሚያስታውሰው ሰው ያስፈልገዋል። ስለዚህ ሶስተኛው ዳይሬክት ሴሊንግ ነው። ስለዚህ ኢቲኬር እነዚህን ምርቶቹን የሚያከፋፍልበት መንገድ ዳይሬክት ሴሊንግ ይባላል ማለት ነው። እና ሶስቱ አካላቶች ጋዜጠኛ አላችሁ፣ ሁሉም ቦታ አሉ። ጋዜጠኞች ምስክሮች ናቸው፣ እነሱ አይደለ ዊትነስ ናቸው። እና ይሄ ነው ብዝሃ ህይወት በጣም ተፈጥሮ ብቻ አይደለም፣ ከዛም በላይ ነው። ኢኮኖሚክ ኢምፓወርመንት ነው፣ ሄሪቴጅ ነው አይደለ? በጣም ሰፊ ነው። እና ኢትዮጵያ ደግሞ በጣም በባዮዳይቨርሲቲ ወይም በብዝሃ ህይወት በጣም የበለጸገች ሀገር ነች። ይገርማል። አንድ አሁን የ13 ወር ጸጋ ላንድ ኦፍ ኦሪጂን ይባላል አይደለ? ተጨማሪ ደግሞ ኢትዮጵያ ምን ተብላ ታወቃለች በስፓይሩሊና ሳይንቲስቶች ዘንድ? ላንድ ኦፍ ስፓይሩሊና ሌክስ ትባላለች ኢትዮጵያ። ስፓይሩሊና ሐይቆች በተፈጥሮ ያሉባት ሀገር ማየት ትችላላችሁ። ዶክተር አማሃ የጻፉት መጽሐፍ ላይ ስለ ስፓይሩሊና የጻፉት ከሌሎች የአሜሪካ ተመራማሪዎች ላይ ጋር የጻፉት መጽሐፍ ላይ ይሄ መጀመሪያው ላይ ያላል ስለሳቸው ደግሞ የምትናገረው ይሉና ከኢትዮጵያ ነው የመጣው ይህ ሰው አዲስ አበባ ዩኒቨርሲቲ ባዮሎጂ ዲፓርትመንት በ1989 ዩሮፒያን ካሌንደር እንደዚህ ነበረ ምናይልና ኢትዮጵያ ካላት በኋላ በቅንፍ the land of spirulina ሌክስ ይላታል። በዚህ አጋጣሚ በጣም እናመሰግነው የመጀመሪያ ብራንዳችንን ያው ኢቢአይ ጭቱ ብራንድ ብላችሁ አውጡት ብለውናልና እኛም በጣም ደስተኛ ነን። ምክንያቱም ዶክተር ሀብቴ ብዙ ጊዜ ይላሉ አሜሪካም የትም ሀገር ያለው የስፓይሩሊና አሁን እየተራባ እየተሸጠ ያለው በጣም በማይክሮስኮፕ ሲታይ ቲፒካሊ ከየት እንደወሰዱት ከዛ እንደወሰዱት ያስታውቃል ይላሉ። አወፋፈሩ ምኑ ዴንሲቲው የጭቱ ሐይቅ ነው ይላሉና the best in the world የጭቱ ሐይቅ የሚገኘው የስፓይሩሊና አይነት ነው፣ የስፓይሩሊና ዘር ነው። ስለዚህ ይሄንን ነው እኛ አሁን ለገበያ የምናቀርበው ማለት ነውና ኢቲኬሪያንስ በጣም ዝግጅት ልታደርጉ ይገባል። ምክንያቱም ተአምር ነው እጃችን ላይ እየመጣ ያለው። ይሄንን ለሀገራችን ብሎም ለዓለም ማበርከት አለብን፣ መሸጥ አለብን። የኢትዮጵያ ሀብቶች ወይ ሮው ነው ኤክስፖርት የሚደረጉት
ምንም አይነት እሴት ሳይጨመርባቸው ለኛ ብዙ ሳይጠቅመን ወይ ደግሞ አክሰስ የሚደረጉት በነፃ በዝርፊያ ይሆናል ማለት ነውና እነዚህ እኛ በሸጥን ቁጥር ሌሎችም የኛን ሀብቶች ወደ ሀብት ለመቀየር ለመሸጥ ይተጋሉ ማለት ነው። ስለዚህ ሀገራችን ብዙ ገቢ ታገኝበታለች ማለት ነው። በዚህ በጣም ደስ ብሎኛል። በጣም አመሰግናለሁ። ዛሬ በጣም ትልቅ ታሪካዊ ቀን ነች። እወዳቸዋለሁ። አሁን በፕሮግራማችን መሰረት እንግዲህ ቀጣዩ መሰናዷችን የሚሆነው የስምምነት የፊርማ ስነ ስርዓት ነው የምናደርገው። የፊርማ ስነ ስርዓቱን እንዲያደርጉልን ከኢቲኬር በኩል የኢቲኬርን መስራችና ባለቤት አቶ ማቴዎስ መባን እንዲሁም ደግሞ ሊድ ሳይንቲስታችንን ዶክተር ሀብቴን እንደዚሁም ደግሞ ከኢቢአይ በኩል የኢቢአይ ምክትል ዳይሬክተሩን ዶክተር አብዮትና አቶ በፍቃዱን ወደዚህ ወደ መድረክ እጋብዛለሁ። እሺ ለዚህ ታሪካዊ ቀን ስላደረሰን እንኳን ደስ አላችሁ። በድጋሚ ሁላችሁም እንኳን ደስ አላችሁ ማለት ፈልጋለሁ። ስለዚህ ቀጥሎ የሚሆነው የመግባቢያ ስምምነቱ መፈራረም ነው የሚሆነው። ባካችሁ አረፍ በሉና እንግዲህ የከበረ ፊርማቸውን እያሰፈሩ ነው። ከልብ አድርጋችሁ አመስግኗቸው። እንኳን ደስ ያላችሁ። ስለዚህ ተፈራርመዋል። ተነስተው የኦፊሻል መሆኑን ተጨባብጠው ይቀባበሉልናል ማለት ነው። ከልብ አድርጋችሁ አመስግኑ። ይሄ በጣም ታሪካዊ ቀን ነው ለኛ ለድርጅታችንም እንደ ሀገርም በጣም ታሪካዊ ቀን ነው። በጣም ባጠረ ጊዜ ውስጥ ይሄንን ነገር ወደ ኮመርሻል አውርደን በጣም ስኬት የምናይበት እንደሚሆን አንጠራጠርም። እንኳን ደስ ያላችሁ። እንኳን ደስ ያላችሁ።